ኢትዮጵያ ውስጥ ሃይማኖታዊ ክርክሮች አስፈላጊ ናቸው ወይ? ኢጎን ይሞላል። በክርክር የሚሞላ ኢጎ ደግሞ ከሆነ ያለህ በክርክር ሊበተን ይችላል ኢጎ። አሁን ቅርብ ጊዜ በተለይ ቲክቶክ ላይ ላይቭ እየተገባ የሚደረጉ ክርክሮች ጥሩም ጎን አላቸው፣ መስተካከል ያለባቸውም ነገሮች አሉ። ሃይማኖታዊ ክርክሮቹ ሲደረጉ ግን በጣም ከጥቂቶቹ በስተቀር መስመር የረገጡ አልነበሩም፣ ወይም ይሄ መረን የወጡ ክርክሮች አልነበሩ። ብፁዕ አቡነ ፋኑኤል እንዴት የ120 ሚሊዮን ብር መኖሪያ ቤት ሊኖራቸው ቻለ? ከጀርባ ምን አለ? ይሄ የሴራ ትንተና ጉዳይ እኛ ሀገር በጣም ብዙ ስለተባለበት እዛ ላይ መሄድ አልፈልግም። ጳጳሱ 120 ሚሊዮን ብር መኖሪያ ቤት ከየት አመጡ ይሆናል? ይህንን ነው የምናየው። ከዛ በኋላ የጳጳሱ ፎቶግራፍ ይኖራል አለ። ከዛ ክርክሩ ተደርጎ በክርክሩ ላይ የተሸነፈው ተወግዞ ይለያል። አንዳንዴ ደግሞ ሁለቱም መሸናነፍ አቅቷቸው አንዱ አንዱን ወግዞ እርስ በርሱ ይለያያል ማለት ነው። በጣም በተቻለ አቅም ስሜታዊ የሚሆኑ አሉ። ብዙ ጊዜ ከእውቀት ማነስ አኳያ ነው ስሜታዊነት የሚመጣው። በነገራችን ላይ ዞሮ ስሜታዊ ሆኖ ያኔ እውቀት ሲያንስህ በሚባለው ልክ መግለጽ ሳትችል ስትቀር ስሜታዊነት ገንፍለው የሚወጡበትና አንዳንድ ጊዜ መናገር የሌለብህን ነገር የምትናገርባቸው አጋጣሚዎች ሊፈጠሩ ይችላሉ። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ መነኩሴ ይሄን ያህል ሚሊዮን ብር የሚያወጣ ቤት እንዴት ሊኖራቸው ቻለ የሚል ጥያቄ። መነኩሴ ናቸው፣ ንብረት አያስፈልጋቸውም፣ ንብረት ምን ያደርግላቸዋል ከሚለው ሌህማን ጥያቄ ጀምሮ ንብረቱን ከየት አገኙት? እግዚአብሔር ይመስገን ነግቷል። ሰላም ክቡራትና ክቡራን በያላችሁበት ኢትዮ ቪዥን እይታችን ጀምሯል። በተለያዩ ጉዳዮች ላይ ከእናንተ ጋር ሀሳቦችን ቆይታ እናደርጋለን። የእናንተንም ሀሳቦች እንቀበላለን። በያላችሁበት ሰላምና ጤና ይብዛላችሁ። መላኩ ይልማ ከእናንተ ጋር ቆይታ አደርጋለሁኝ። ዛሬም እንደተለመደው እንግዲህ የተለያዩ ርዕሶችን መርጠናል። የመጀመሪያው ጉዳይ ሰኞ ምሽት 3 ሰዓት ላይ የተደረገው በእፎይና በኡስታዝ ሁሴን መካከል የተደረገውን ሃይማኖታዊ ክርክርን በሚመለከት ሀሳቦችን እናነሳለን። ጠቅለል ባለው ሁኔታ ሀሳቦችን እናነሳለን። ኢትዮጵያ ውስጥ ሃይማኖታዊ ክርክር ያስፈልጋል አያስፈልግም የሚለው በራሱ የራሱ የሆነ መነሻ ሀሳቦች አሉት። ከዛ ደግሞ እነዚህ ሃይማኖታዊ ክርክሮች የሚባሉ ጉዳዮችና ያላቸው ጥቅም ይገኝባቸዋል። እንዲህ አይነት ነገሮች በተለይ ይሄ ለተከራካሪዎቹ የሚያስገኙት ጥቅም አለ። ፋይዳቸው ይሄ ለህዝቡ ወይም ለሚያዳምጠው ሰው ያላቸው ፋይዳ አነስተኛ ነው የሚል ክርክርም ይነሳል። እነዚህን ክርክሮች ከተለያየ አኳያ እያነሳን የምናያቸው ይሆናል። ሌላኛው የብፁዕ አቡነ ፋኑኤል የ120 ሚሊዮን ብር መኖሪያ ቤትን ስጦታ ለመቄዶንያ ሰጥተዋል የሚለው ጉዳይ እንደዚሁ የተለያዩ አወዛጋቢ ጉዳዮች እየተነሱበት ይገኛሉ። ለምንድን ነው ይሄን ያህል ሊያወዛግብ የቻለው? ለመሆኑ ብፁዕ አቡነ ፋኑኤል እንዴት የ120 ሚሊዮን ብር መኖሪያ ቤት ሊኖራቸው ቻለ? መነኩሴ ሲሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ሲሆኑ ይሄን ያህል ገንዘብ እንዴት ኖሯቸው መኖሪያ ቤት ሊሰሩ ቻሉ የሚለውን ጉዳይ ጥያቄ አብረን የምንመልስና የምናየው ይሆናል። የብዙዎችንም ጥያቄ አንድ ላይ እናነሳዋለን። ከዚያ ደግሞ በገጠር አካባቢ ምናልባት ኢትዮጵያውያን ጠፍቶብናል፣ ይሄ በግድ አስገብቶ የአብርሃም እንግዳ ቀረብኝ ብሎ ፈጣሪን ምን አጥፍቼው ነው የሚለው ኢትዮጵያዊ ማህበረሰብ አልጠፋም አለ የሚያሰኝ አንድ ታሪክ አሳያችኋለሁኝ። እሱንም እንደዚሁ የምንመለከት ይሆናል ማለት ነው። ኢትዮጵያውያን ዛሬም ከመንገድ ላይ ሰው እየጎተቱ እቤታቸው እንግዳ እንዲገባና ቁራሽ እንዲቀምስላቸው በረከት እንዲያስገኝላቸው ዛሬም የሚፈልጉ ኢትዮጵያውያን እንዳሉ ያ ባህል አሁንም እንዳለ የሚያሳየንን አንድ ጉዳይ አንስተን ከእናንተ ጋር ቆይታ እናደርጋለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ሰብስክራይብ አድርጉ ፕሊስ፣ እባካችሁን ሰብስክራይብ ያደረጋችሁ ተወዳጁን በጣም ታተርፉበታላችሁ። በዚህ አጋጣሚ ታሪኮቻችን ኢትዮ ቪዥን ላይ ብናጋራ እንደመጣለን፣ ብዙዎች ጋር መድረስ እንችላለን። ከዚህም ባለፈ ደግሞ ታሪካችንን ለሰው ብናጋራው ሰው ይጠቀምበታል ብላችሁ የምታምኑ ሰዎች ካላችሁ በራችን ክፍት ነው። እዚህ ከታች በምትመለከቷቸው ስልክ ቁጥሮች እየደወላችሁ በቀጥታኛ ጋር በመምጣት ቃለ መጠይቅ ማድረግና ታሪኮቻችሁን፣ ሀሳቦቻችሁን ለሰዎች ማጋራት ትችላላችሁ ማለት ነው። ወደ ጉዳዮቹ እንለፍ። ቀዳሚው ጉዳይ ሰኞ ምሽት 3 ሰዓት ላይ የተጠራው ነገር ግን ደግሞ በጣም ዘግይቶ ብዙ ሰዎች ታክተው በመጠበቅ ላይ ሳሉ የተጀመረው የእፎይና የኡስታዝ ሐሰን ክርክር ሃይማኖታዊ ክርክር ጉዳይ ነው። እንግዲህ ክርክሩ በጣም የተጋጋለ በጣም ብዙ ጉዳዮች የተነሱበት በተለይ ሃይማኖቶቹ ከሚከተሉት አስተምህሮ አኳያ ወይም ከፈጣሪ ሀልዎት አኳያ
ብዙ ጉዳዮች የተነሱበት ከዚህ ከክርስቶስ ኢየሱስ ጋር በተያያዘም እንደዚሁ በጣም ብዙ ጉዳዮች የተነሱበት ነገር ነበር። ብዙ ሐሳቦችም ተነስተውበታል። እንግዲህ እንደኛ ክርክሮቹን እንትና አሸነፈ ብለን የምናነሳው ነገር የለም። ነገር ግን በጣም ጠንካራ ሐሳቦች የተነሱበት ብዙ ሰዎች ብዙ ሐሳብ ያገኙበት ነበረ። ነገር ግን ደግሞ ከጎኑ ደግሞ ሌሎች በጣም ብዙ አወዛጋቢ ጉዳዮች የሚነሱበት አለ። ይሄው ምንድነው? ኢትዮጵያ ውስጥ ሃይማኖታዊ ክርክሮች አስፈላጊ ናቸው ወይ የሚለው ጥያቄ። እንግዲህ በመላው ዓለም ሃይማኖታዊ ክርክሮች ይካሄዳሉ። ሃይማኖታዊ ክርክሮች ዛሬ የተጀመሩ አይደሉም። በነገራችን ላይ ሃይማኖታዊ ክርክሮች በይፋ ምናልባትም በትምህርት ቤቶች ውስጥ ለምሳሌ በክርስትና ሁለት አይነት ስኩሎች አሉ። የእስክንድሪያ ትምህርት ቤትና የአንጾኪያ ስኩል ወይም ስኩል ኦፍ አንቲዮክ እና ስኩል ኦፍ ኮፕቲክ ወይም የዚህ የእስክንድሪያ ትምህርት ቤት የሚባሉ አሉ። እዚያ ውስጥ እንግዲህ የተለያዩ ሊቃውንት አሉ፣ ቅዱስ አትናቴዎስን ጨምሮ ሌሎችም በርካታ በሁለቱም ወገን ማለት ነው አሉና ውስጥ ላይ እነዛ ስኩሎቹ ውስጥ መጀመሪያ ክርክሮች ይደረጋሉ። ከዛ በኋላ አንዳንዴ ለውግዘት የሚያደርሱ ንግግሮችን የሚያደርጉ ወይም ለውግዘት የሚያደርሱ ስብከቶችን የሚሰብኩ ወይም ለውግዘት የሚያደርስ የእምነት ዕቅበተ እምነት የያዘ ሰው ይወጣል ከዛ ውስጥ። ለምሳሌ እነ ንስጥሮስ እናውቃለን፣ ናሪዎስን እናውቃለን። ናሪዎስ ተማሪዎች ነበሩ፣ ሊቃውንት የሚባሉ ነበሩ፣ በቤተ ክርስቲያን ውስጥ የተከበሩ ነበሩ። እነ ተፍጻሜተ ሰማዕት ቅዱስ ጴጥሮስ እስኪያውቁባቸው ድረስ ብዙ የሄዱ ሰዎች ነበሩና እነዚህ ሰዎች በመጨረሻ ወደ ክርክር ጉባኤ መጥተው ወደ ጉባኤ እኛ አሁን በቤተ ክርስቲያን ጉባኤዎች እንላለን አይደል? የኒቂያ ጉባኤ አለ፣ የኤፌሶን ጉባኤ አለ፣ ጉባኤ ከለባት የሚባለው የኬልቄዶን ጉባኤ አለ። እነዚህ ጉባኤያት አሉ። ከዛ በኋላም የተለያዩ ጉባኤዎች አሉ። በጉባኤዎች የዕቅበተ እምነት ወይም ደግሞ የሃይማኖት ምሰሶ አምዶች ይቆማሉ። የኛ ሃይማኖት ይሄ ነው እየተባለ ይገለጻል በየሃይማኖቶቹ ላይ ማለት ነው። እኛ ያመንነው የተቀበለውን ቅዳሴያችን ላይ እኛ ቅዳሴ ሰለስቱ ምዕት ላይ ማለት ነው እኛ ያመንነውም የተቀበልነውም 318ቱ ነን የሚል ከሰማችሁ 318ቱ ሊቃውንት እነዛ የጸሎተ ሃይማኖትን ያስቀመጡት ማለት ነው። ወይም ክርስትና ይህ ነው ሃይማኖቱ ብለው ያስቀመጡት እነሱ ነበሩና ያ ነገር የሆነው በሃይማኖታዊ ክርክር ነው። ዛሬ ላይ እኛ ጉባኤ እያለን የምንጠራው ሃይማኖታዊ ክርክር ነበሩ። ኢቭን ነገስታት ፈቃድ ተጠይቆ ነገስታት ፈቅደው ነው ክርክሩ የሚደረገው። ከዛ ክርክሩ ተደርጎ በክርክሩ ላይ የተሸነፈው ተወግዞ ይለያል። አንዳንዴ ደግሞ ሁለቱም መሸናነፍ አቅቷቸው አንዱ አንዱን ወግዞ እርስ በርሱ ይለያያል ማለት ነው። ለምሳሌ በ1054 የሆነው እንደዛ ነው። በምስራቅና በዚህ በኦሪየንታልና በምስራቅ መካከል የሆነው። ከዛ አስቀድሞ ደግሞ በ400 ምናምን አካባቢ ኬልቄዶን ጉባኤ ላይም የሆነው እንደዛ። እንግዲህ ሃይማኖታዊ ክርክሮች ዓለም አቀፋዊ ናቸው፣ ታሪካዊም ናቸው። ክርስትና ከሆነበት ጊዜ ጀምሮም ሆነ ሌሎችም ሃይማኖቶች ውስጥ ሃይማኖታዊ ክርክሮች በተለያየ ጊዜ ይደረጋሉ። ዩኒቨርሳል የሆነ ዕውቅና ያላቸው ክርክሮች ይደረጋሉ። በቤተ ክርስቲያናት ወይም በቤተ ሃይማኖቶች ደረጃ ዕውቅና ያላቸው ክርክሮች ሳይቀር ይደረጋሉ። ለምሳሌ በጣም ብዙዎቻችን በተለይ በኢትዮጵያ ወይም ደግሞ በአጠቃላይ በኦርቶዶክስ ቤተክርስቲያን ትምህርት እንደምናውቀው ብዙ ጉባኤዎች ነበሩ። እነዛ ጉባኤዎች 2 ወይም 3 ከዛም በላይ የሆኑት 4ቱም ሊሆን ይችላል እንትኖች ናቸው፣ ሃይማኖታዊ ክርክሮች ነበሩ። ሃይማኖታዊ ክርክሮች ጅማሯቸው ብዙ ጊዜ ወደ ኋላ መለስ ብለን ካየን በዚህ በኮፕቲክ ወይም እስክንድሪያ በሚገኘው የሃይማኖት ስኩልና አንጾኪያ በሚገኘው ቱርክ በሚገኘው ትምህርት ቤት ወይም ስኩል ሃይማኖታዊ ስኩል መካከል ያለ ነው። ከዛ ሐሳቦች፣ ልውውጦች፣ ደብዳቤዎች፣ መልእክቶች ይደረጋሉ። አንዱ ጋር ሊሄድ ይችላል። ከዛ ደግሞ እዚያው ትምህርት ቤቶች ውስጥ ደግሞ በሚደረጉ የሐሳብ ልውውጦች አንዳንድ ጊዜ አቋሞች ይታወቃሉ። የግለሰቦች፣ የሊቃውንት፣ የተማሪዎች አቋሞች ይታወቃሉ። እነዛ አቋሞች ወደ ምን ያመራሉ? የዚህ ሰው ዕቅበተ እምነቱ ምን ደረጃ ላይ ነው ወይም ደግሞ ያለው የእምነት አቋሙ ምንድነው የሚባል ነገር። እና አሪዮስ የተገኙት በዛ ምክንያት ነው። ከነ ለእስክንድሮስ ጋር የሚማሩ እነ ተፍጻሜተ ሰማዕት ቅዱስ ጴጥሮስ የሚያስተምሯቸው እና አሪዮስ የክርስቶስን ባህሪ በሚመለከት የነበራቸው አቋም ዞሮ መጨረሻ ላይ ይዞ የመጣው ምንድነው? ትልቅ ሃይማኖታዊ ክርክር ነው። ኒቂያ ጉባኤ የሆነው እንደዛ ነው። ኒቂያ ላይ
318 የቤተክርስቲያን ሊቃውንት እና አሪዮስ ጋር በነበራቸው ክርክር በመጨረሻ የቤተክርስቲያን አስተምህሮ አሸናፊ ሆኖ የ318ቱ ሊቃውንት አስተምህሮ አሸናፊ ሆኖ እነ አሪዮስ እንዲወገዙ ሆኗል። ከምኑ በኋላ? ከሃይማኖታዊ ክርክር በኋላ። ይሄ ዩኒቨርሳሊ በኒቂያ በሚገኘውና ይህንን በሚመራው የቤተክርስቲያን አለቆችና አልፎም በመንግስት ደረጃ በወቅቱ በነበሩ መሪዎች ደረጃ ዕውቅና ያለው ነው። ምክንያቱም ያኔ ሃይማኖት በጣም ወሳኝ ጉዳይ ስለነበረ ሊቃውንት ከተለያየ ቦታ ተንቀሳቅሰው ነው ሄደው የአሪዮስንም የንስጥሮስንም ትምህርቶች አውግዘው ሁለቱንም ለይተው ከዛ ሃይማኖታዊ ጽናቱ ይሄ ነው ብለው የሚያስቀምጡት። ለምሳሌ የአሪዮሱን የኒቂያ ጉባኤንም ብንመለከት ከዛ በኋላ መንፈስ ቅዱስም አምላክ መሆኑን የሚገልጸው የቁስጥንጥንያውንም ብናየው ከዛ በኋላ ደግሞ የንስጥሮስን የኤፌሶንን ጉባኤም ብናይ የእመቤታችንን ወላዲተ አምላክ ትባላለች ወይም ቴዎቶኮስ ናት የሚለው ውሳኔም ሌሎቹም ሃይማኖታዊ ክርክሮች ከተደረጉባቸው በኋላ ውሳኔዎች ይወሰናሉ። ለምሳሌ ብዙዎቻችን የቤተክርስቲያን ልጆች የምንጸልየው ጸሎተ ሃይማኖት የሚባለው ጸሎት የአንድ የክርክር የሃይማኖታዊ ክርክር ውጤት ነው። ውጤት አለው ማለት ነው። ሃይማኖታዊ ክርክር ውጤት አለው። እንደው ዝም ተብሎ ሃይማኖታዊ ክርክር ተደርጎ በቃ ከዛ በኋላ አለቀ፣ አመነ፣ ገባው ጉዳዩ ከዛ በኋላ ውሳኔ ተወሰነበት እያለ ይሄኛው ዋጋ ያስከፈለ ነበር። ለምሳሌ የኬልቄዶን ጉባኤ 451 አካባቢ እንደ አውሮፓውያኑ ዘመን አቆጣጠር የተካሄደው የኬልቄዶን ጉባኤ በኦሪየንታል በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምትገኝበት ኦሪየንታል በኩል እና ግብጽ፣ አርሜኒያ በሚገኙበት በኩል የውሾች ጉባኤ እየተባለ የሚጠራ ነው። ጉባኤ ከለባት እየተባለ የሚጠራ ነው። ለምን? ክርስቶስ ሁለት ባህሪ አንድ አካል ነው፣ አይ ክርስቶስ ፍጹም ሰው ፍጹም አምላክ ነው በሚል የሚደረግ ክርክር ስለነበረ በዛ ምክንያት የወጣው ዲክሪ ወይም የወጣው የሃይማኖት መግለጫ በወቅቱ ለግብጽ፣ ለኢትዮጵያ፣ ለአርመንና መሰል በእነሱ ዙሪያ ላሉት አሁን ኦሪየንታል ተብለው ለተሰየሙት አብያተ ክርስቲያናት የሚሆንና የሚመች ከነሱ ጋር ፍጹም ከሃይማኖታቸው ጋር የሚሄድ ባለመሆኑ ተለይተው የወጡበት ኋላ ላይም በጣም ብዙ ዋጋ የከፈሉበት በጣም ብዙ የግብጽ ክርስቲያኖች በነገራችን ላይ በቁስጥንጥንያ ነገስታት ተገለዋል። በጣም ብዙ በዚህ የተነሳ ማለት ነው። በዚህ በኬልቄዶን ጉባኤ የተነሳ ብዙ የተፈጠሩ ነገሮች አሉ። ከዛ በኋላ መጨረሻ ላይ በቢዛንታይን የነበረው ወይም ይሄ ኢስተርን ይባል የነበረው ቤተክርስቲያን በራሱ ተነጥሎ ለሁለት ኢስተርን እና ዌስተርን ተብሎ ዌስተርኑ የካቶሊክ ሆኗል ማለት ነው። ይሄ የሃይማኖት ክርክሮች ውጤቶች ናቸው። እነዚህ ነገሮች በሂደት ክርስትና ውስጥ የመጡት ማለት ነው። ስለዚህ በቤተክርስቲያንም ጉባኤ የምንላቸው ነገሮች ሃይማኖታዊ ክርክር ተደርጎባቸው ጉባኤዎቹ በመጨረሻ ወስነው ለይተው ሃይማኖታዊ መግለጫ አውጥተው ከዚህኛው ሃይማኖት ውጪ የሆነው በሙሉ የክርስትና አስተምህሮ እንዳልሆነ ያስቀመጡበት ነው። ሃይማኖተ አበው የሚባለውና አባቶቻችን ምን ብለው ያምኑ ነበር ተብሎ ቤተክርስቲያን ውስጥ የሚነገረው እኛ 318 ወይም ያመነው የተቀበልነው እኛ 318ቱ ነበርን ብሎ ሰለስቱ ምዕት ቅዳሴ ላይ የምንሰማው ይሄ ሃይማኖታዊ ክርክሮች በኋላ የወጣው ጉዳይ ነው ማለት ነው። አምነህ የተቀበልከው ነገር መግለጫ ያለው ነገር ማለት ነው። አምን ባዶ አምላክ እግዚአብሔር አብ ኀዜ ኩሉ ገባሬ ሰማያት ወምድር ብለን የምንለው የጸሎት ሃይማኖት ክፍል የመጣው ከዚህ በኋላ ከሃይማኖታዊ ክርክሮች በኋላ ሃይማኖታዊ ክርክሮቹ ልክ አይደለም ብለው ያሉትን አውግዘው ትክክለኛው ሃይማኖት ይሄ ነው ብለው የሚያስቀምጡበት ነው ማለት ነው። ከዛ በኋላ በዘመናት ልዩነት በተለያዩ ቦታዎች ሃይማኖታዊ ክርክሮች ተካሂደዋል። ሃይማኖታዊ ክርክሮቹ አሁን ላይ በተለይ ደግሞ በዚህ በዌስት አካባቢ በምስራቅ አካባቢ በጣም የሚገርሙ ይሄ ዩኒቨርሳሊ ዕውቅና ያላቸው ኢንስቲትዩቶች አሉ። ሃይማኖታዊ ክርክሮች የሚካሄዱባቸው ዕውቀት አላቸው በሚባሉ ሰዎች አማካኝነት የሚካሄድ ማለት ነው። እርግጥ ሃይማኖት ብዙ አይነት ነው። ኢንተሌክቹዋል መንፈሳዊነት ያላቸው ሰዎች አሉ፣ ወይም በዕውቀት ላይ የተመሰረተ መንፈሳዊነት ላይ ያሉ ሰዎች አሉ። ዕውቀት ላይ ብቻ የሚያተኩሩ ቴዎሎጂውን የሚያጠኑ ከዛ ውጪ ግን ስራና ምግባር እምነት የሚባለው ነገር እምብዛም የማይመለከታቸው በልብ የሚያምኑ መናንያን መነኮሳት አሉ። ከዛ ደግሞ ምዕመናን አሉ። እንደዚሁ የተለያየ አይነት ነው መንፈሳዊነት በራሱ። ስለዚህ ኢንተሌክቹዋል የሆኑ ሃይማኖታውያን ደግሞ አሉ። ክርስትና ሃይማኖት ልክ ነው ብለው ወጥተው የሚከራከሩ ሙግት የሚያደርጉ የሚሞግቱ ሰዎች አሉ። በዛ አማካኝነት እንግዲህ አብያተ ክርስቲያናት ውስጥ የሚጨመር ወይም የሚቀነስ ነገር ባይኖርም
ነገር ግን ለተለያዩ ትንንሽ ይሄ አብያተ እምነቶች መፈጠር ደግሞ ምክንያት ሆነዋል። ብንዘረዝራቸው በጣም ብዙ ናቸው። ከዛ በኋላ ደግሞ ከጊዜ ሂደት በኋላ ደግሞ ሃይማኖታዊ ክርክሮች በጣም በስፋት አደባባይ ላይ እየወጡ መጡ። በተለይ ብዙዎቻችሁ ምናልባት በማህበራዊ ትስስር ገጾች ዩቲዩብ ላይ በደንብ ታቋቸዋላችሁ። ከቅርብ ጊዜ ወዲህ ደግሞ ብዙዎቻችሁ የምታቋቸው በጣም ረጅም ጊዜ ሆኗቸዋል። ከ20 ከምናምን ዓመት በላይ ሆኗቸዋል። መንገድ ላይ ከሰዎች ጋር ሃይማኖታዊ ክርክሮችን የሚያደርጉ ሃይማኖታዊ ብቻ ሳይሆን የምግባር ክርክሮችንም ያደርጋሉ። ከሙስሊሞች ጋር፣ ከክርስቲያኖች ጋር፣ ከተለያየ የፕሮቴስታንቲዝም ቅርንጫፎች ጋር እንደዚሁም ደግሞ ሃይማኖት ከሌላቸው ሰዎች ጋር ሰይጣኒዝም ከሚከተሉ ሰዎች ጋር ክርክሮችን ያደርጋሉ። ስቱዋርት ክኒችል እና ክሊፍ ክኒችል የሚባሉ ሰዎች ማለት ነው። ብዙዎቻችሁ ታውቋቸዋላችሁ። እንዲያውም ቅርብ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ የሆነው ዲያቆን ምህረት መላኩ ከነሱ ጋር ኤምአይቲ ውስጥ ያደረገው ክርክር ኢንተርኔቱ ላይ በጣም ቫይራል ወጥቶ ለብዙዎች መነጋገሪያ ሆኖ ዌስቱ ይሄ ምዕራቡ ዓለም የማያቀው የሚመስል በተለይ በዚህ በቅዱስ ቁርባን ጉዳይ ላይ የነበረው ክርክር የብዙዎችን ትኩረት የሳበ እንደነበር ብዙዎቻችሁ ታስታውሷቸዋላችሁና እነሱ ይሄ ሃይማኖታዊ ክርክርን የጀመሩት በጣም ቆይተው ከዛ በኋላም ዌስቱ ላይ በጣም ብዙ ሃይማኖታዊ ክርክሮች ይደረጋሉ። ሃይማኖታዊ ክርክሮቹ ሲደረጉ ግን በጣም ከጥቂቶቹ በስተቀር መስመር የረገጡ አልነበሩም፣ ወይም ይሄ መረን የወጡ ክርክሮች አልነበሩ። በጣም ልክ ያላቸው ቋንቋቸው የሚያምር ዕውቀት ላይ የተመሰረቱ ክርክሮች ናቸው። በጣም በተቻለ አቅም ስሜታዊ የሚሆኑ ሰዎች ይኖራሉ፣ ስሜታዊነት ያለባቸው ይኖራሉ። ብዙ ጊዜ ከዕውቀት ማነስ አኳያ ነው ስሜታዊነት የሚመጣው። በነገራችን ላይ ዞሮ ስሜታዊ የምትሆነው ያኔ ነው። ዕውቀት ሲያንስህ ወይም ዕውቀት ኖሮሃል አለህ፣ ግን በሚባለው ልክ መግለጽ ሳትችል ስትቀር ስሜታዊነት ገንፍለው የሚወጡበትና አንዳንድ ጊዜ መናገር የሌለብህን ነገር የምትናገርባቸው አጋጣሚዎች ሊፈጠሩ ይችላሉ። ወደኛ ሀገር ስንመጣ ከቅርብ ጊዜ ወዲህ በተለይ በቲክቶክ ላይ በፊትም ይደረጉ ነበር፣ ሃይማኖታዊ ክርክሮች ነበሩ። እነ ዶክተር ዘሪሁን ሙላት፣ መምህር ዶክተር ዘሪሁን ሙላት፣ እነ መምህር ምህረት አብን የመሳሰሉ ሰዎች ሃይማኖታዊ ክርክሮችን ከተለያዩ ሃይማኖት ሰዎች ጋር ያደርጉ ነበር። እነዚህ ሃይማኖታዊ ክርክሮች ሲደረጉ መጽሐፍ ቅዱስ ላይ ወይም የሌሎች ቤተ እምነት መጽሐፍት ላይ መሰረት ያደረጉ ነበሩ። አሁን ቅርብ ጊዜ በተለይ ቲክቶክ ላይ ላይቭ እየተገባ የሚደረጉ ክርክሮች ጥሩም ጎን አላቸው፣ መስተካከል ያለባቸውም ነገሮች አሉ። በአንድ በኩል በስም አማኝ የሆነውን ማህበረሰብ በጥልቀት እንዲያቅ ብዙ ጥያቄዎች እንዲጠይቅ ያደርገዋል። እንዲማለ እንዴ የምትሉ በጣም ብዙዎች ናቸው። ክርክሮች ላይ የምትሰሟቸው ነገሮች ናቸው እንዴ አሉ እንዴ የሚያስብሏል። አዲስ የሚኮንን ሁል ጊዜ በቃ ቤተክርስቲያን ውስጥም ሌላ ቦታም ትምህርቶች ይኖራሉ፣ ግን ያ አማኝ እንደ አዲስ የሚሰማቸው ክርክሮች ላይ። በዛው ልክ ግን አብዛኛው ክርክሩ ላይ የሚሳተፈው ሰው ኢጎውን ለመሙላት የኔ ሃይማኖት ልክ ነው ብሎ ለማለት እንጂ ቁም ነገር ለመጨበጥ ኦኬ ለካኛ ምናምነው እንዲህ ነው ለማለት አይደለም የሚሳተፈው የሚሉ ድምዳሜዎች ይኖራሉ። ለምን? ከክርክሩ በኋላ ብሽሽቅ ነው ያለው። እኔ ይሄን ተማርኩኝ ሳይሆን ብሽሽቆች ናቸው ያሉት። ሃይሎጋዎች፣ የኛ ልጅ በርታ እንዲህ አይነት ነገሮች ናቸው የሚኖሩት ሃይማኖታዊ ክርክሮቹ በኋላ። ሰኞ ምሽት ላይ የተካሄደው የእፎይና የኡስታዝ ሁሴን ክርክር የሆነው እንደዛ ነው። ሁለታቸው ሃይማኖት ቤታቸው ባስተማራቸው ዕውቀት ልክ ተነጋግረዋል። መስመር ያለፉባቸው ቦታዎች አሉ። ደግሞ በቻሉት አቅም ደግሞ ይሄ ስፒሪቹዋል ሆነው ለመናገር የሞከሩበት መንገድ አለ። ጥሩ ነው። እንዳልኩት በጣም ብዙ ሰዎች ዕውቀት ይጨብጡበታል። ሃይማኖታዊ ዕውቀት በራሳቸው ሃይማኖት እርግጠኞች እንዲሆኑ ያደርጋቸዋል። የማጠራጠሩን ያህል የራሳቸው እንትኖች አላቸው። ነገር ግን አፍተር ዋርድስ ከክርክሩ በኋላ ተቆርጠው የወጡ በኤአይ የተሰሩ ሌሎችም በርካታ ቪዲዮዎች፣ ፎቶግራፎች ተለጥፈው መበሻሸቂያ ሆነዋል። ሃይማኖት መበሻሸቂያ አይደለም ሆኖ ማያውቅም። ለክርስቲያን በተለይ እኔ ክርስቲያን ስለሆንኩ እንደ ክርስቲያን ነው የማወራው። ለክርስቲያን በፍጹም መበሻሸቂያ ሊሆን አይችልም ሃይማኖት። የክርክሩ መድረክ ላይ አዲስ ነገር ልትሰማ ካልሆነ በስተቀር ባመንከው እምነት ላይ በጸሎተ ሃይማኖትህ ላይ የሚጨምርልህና የሚቀንስልህ ነገር የለም። ዕውቀትህን ያሰፋልህ ካልሆነ በስተቀር እምነትህ ላይ የሚጨምርልህ ነገር የለም። ኢጎህን ግን ያስረግጥልሃል።
ኢጎን ይሞላልሃል። በክርክር የሚሞላ ኢጎ ደግሞ ከሆነ ያለህ በክርክር ሊበተን ይችላል። ኢጎ ሊበተን ይችላል። እምነት ከመንፈስ ሲመነጭ ጥሩ ነው። ዕውቀት መጥቀሙን ያህል እምነት ከመንፈስም ሲወጣ ጥሩ ነው። እንደዛ ቢሆን መልካም ነው። ከመንፈስ ሲሆን በመድረኮቹ ላይ የምንናገራቸው ንግግሮች በተቻለ አቅም ለብሽሽቅ አይሆኑ። በተቻለ አቅም የምናደርጋቸው ንግግሮች፣ የምናወጣቸው ቃላቶች መንፈሳዊነት የተሞላባቸው ቢሆኑ መልካም። ክርክሮቹ አስፈላጊ የማይሆኑበት ሁኔታ ሁላ አለ። በቃ እኔ እንደዚህ አይነት ነገር አያስፈልግም፣ እንደውም አስፈላጊ አይደለም። ለምን? ነገ ከነገ ወዲያ እነዚህ ነገሮች ዞሮ ብሽሽቆቹ እያደጉ ወደ የጥላቻ ንግግሮች እያደጉ ነው የሚሄዱት። ኮመንት ላይ የሚባለውን ነገር ማየት በቂ ነው። ሃይማኖታዊ ክርክር ካስፈለገ ገለልተኛ ተቋማት መመስረት ይችላሉ። በነገራችን ላይ አሉ። ለምሳሌ አዲስ አበባ ዩኒቨርሲቲ ውስጥ ያለ የፊሎዞፊ ትምህርት ክፍል የክርክር መድረኮችን ማሰናዳት ይችላል። በትክክል የታወቁ ብቁ ዕውቀት ያላቸው የተመሰከረላቸውና በቤተ እምነቶቹ ፈቃድ የተሰጣቸው ሰዎች ወጥተው የሚከራከሩበት እንዲህ ያለ የበሰሉ ሰዎች በቲክቶክ ጋጋታና ጩኸት ማይል በትክክል የተመሰረተበትን ዕውቀትና ሃይማኖቱን ለክርክር ይዞ መጥቶ ተከራክሮ ረቶ ወይም ተረቶ ወይም ደግሞ አንተም በመንገድህ እኔም በመንገዴ ተባብሎ የሚኬድባቸው ሃይማኖታዊ ክርክሮች ይኖራሉ። እነዚህ ሃይማኖታዊ ክርክሮችን ማዘጋጀት ይቻላል። በሌላው ዓለም በቱርክ በሌሎችም አካባቢዎች የሚደረጉ ሃይማኖታዊ ክርክሮች ወይም ጥንትም የተደረጉ ሃይማኖታዊ ክርክሮች አንዳንዶችን ወደ መንፈሳዊነት መልሰዋቸዋል። ወደ መንፈሳዊነት ካለማመን ወደ ማመን አጥተዋቸዋል። ከማመን ወደ አለማመን የወሰዷቸው። ግን ቢያንስ በመድረክ የሚደረጉ ትክክለኛ ጥያቄና ግብረ መልስ ከተሳታፊ የሚቀበሉ ክርክሮች ግን አንደኛ የውይይትና የንግግር ባህልን ያዳብራሉ። መከራከር እንደ ጥላቻ የሚቆጥረውን ማህበረሰብ ለማከም ያገለግላሉ። ከዛ ደግሞ የቲክቶክ ላይ የሚደረጉ ክርክሮችን ሼፕ ያደርጋሉ። ምክንያቱም ሁሉም ነገር ከትምህርት ቤት ነው የሚወጣው፣ የሚወለደው ትምህርት ቤት ውስጥ ምግባር የሚባል ነገር ስላለ በእንደዚህ አይነት መንገድ ቢደረጉ ክርክሮቹ መልካም ነው፣ ሰውም እንዲጠቀምባቸው ከተፈለገ። ከዛ ውጪ የምትከራከሩ ሰዎች ከተከራከራችሁ በኋላ ስትጨርሱ በተቻለ አቅም ብሽሽቆች እንዳይኖሩ፣ ከዚያ ይልቅ ምዕመናን እናንተ የተከራከራችሁለት ቤተ እምነት ውስጥ ያሉ ምዕመናን ምን እንደተማሩ ብቻ እንዲያጋሩ፣ ምን ጨመረላቸው ለነሱ ከእፎይና ከሁሴን ውይይት ምን ተገኘ እኔ ምን አገኘሁኝ የሚለው ነገር ላይ ትኩረት እንዲያደርጉ ብትመክሯቸው መልካም ነው፣ ሰላም ነው ብዬ አምናለሁኝ። ከብሽሽቅ ከቃላት ውርወራ ከዛ አልፎ ስድብና ጥላቻ መረን የለቀቁ አካሄዶች ከመምጣታቸው በፊት አስቀድማችሁ በዛ አይነት መንገድ የሚከተሏችሁን ሰዎች ብትገሯቸው መልካም ነው የሚል አስተያየት እግረ መንገድ ለማንሳት ነው። ግን እያዳበራችሁት በደንብ ግን ከዚህ ከስነ ምግባር ጋር የሆኑ ክርክሮች ከዛ ደግሞ መድረኩን ቲክቶክ ከማድረግ ደግሞ መድረክ ደግሞ እያመቻቻችሁ በጋራ መድረክ እያመቻቻችሁ ደግሞ ትልልቅ ቦታዎች ላይ ትልልቅ ሰዎች ያሉበት ቦታ ላይ ጩኸትና የኮመንት ጋጋታ የሌለበት ቦታ ላይ ደግሞ ብታደርጉት ደግሞ ፊት ለፊት ቢሆን ደግሞ በጣም የተሻለ ነው የሚል እምነት ይኖረኛል። ወደ ቀጣዩ ጉዳያችን እንለፍ። የብፁዕ አቡነ ፋኑኤል የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር የ120 ሚሊዮን ብር ግምት ያለው ባለ 2 ፎቅ እና በጣም ብዙ ክፍሎች ያሉትን መኖሪያ ቤታቸውን በስጦታ አበርክተዋል የሚል ዜና ከተሰማ በኋላ ጉዳዩ በጣም መነጋገሪያ ሆኗል። ለምን ቢሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ መነኩሴ ይሄን ያህል ሚሊዮን ብር የሚያወጣ ቤት እንዴት ሊኖራቸው ቻለ የሚል ጥያቄ። መነኩሴ ናቸው፣ ንብረት አያስፈልጋቸውም፣ ንብረት ምን ያደርግላቸዋል ከሚለው ሌህማን ጥያቄ ጀምሮ ንብረቱን ከየት አገኙት እስከሚል የኮንስፓይሬሲ ቲዮሪ ጥያቄ ድረስ ወይም የሴራ ትንተና ጥያቄ ድረስ ብዙ መስመር ተሄዷል። እኛ ሀገር በዜና ላይ እኔ ዜና በመስራት ላይ ብዙ ስለቆየሁና ብዙም ተሳስቼ ብዙም አሳስቼ ስለማቅ በዚያው ልክ ደግሞ ብዙ ስለታረምኩ ዜና ላይ ብዙ ዜና አንባቢም ዜና ሰሚም የሚሸወዳት አንድ ነገር ምንድናት? ዝርዝር ማንበብ የሚባል ነገር የለም። የተለያዩ ሶርሶችን ቼክ ማድረግ የሚባል ነገር የለም። በዜና ፐርስፔክቲቭ የሚባል ነገር አንግል የሚባል ነገር አለ። ፐርስፔክቲቭ ወይም አንግል ማለት እኔ
የአንድ ሚዲያ የዜና ጸሐፊ ወይም ሪፖርተር ከሆንኩኝ እኔ ዜናውን በምን አቅጣጫ ተመለከትኩት ከሌላው ሰው ለየት ለማለት ሌላኛው በምን ተመለከተው የሚል ነው። አንግላለን ሁላችንም ዜና የምንጽፍበት። ስለዚህ ያ ዜና ሲጻፍ አንዱ ጋር ያነበብነውን ዜና ሳንጨርስ ሌላኛው ዜና ጋር ሄደን የምናየው ርዕሱን ብቻ ነው። ርዕሱ ደግሞ የአብዛኛው ተመሳሳይ ነው። ብፁዕ አቡነ ፋኑኤል የ120 ሚሊዮን ብር መኖሪያ ቤት ለመቄዶንያ ሰጡ፣ ጳጳሱ 120 ሚሊዮን ብር የሚያወጣ መኖሪያ ቤት ሰጡ። ዩቲዩብ ላይ ሲለጠፍ ደግሞ ጳጳሱ 120 ሚሊዮን ብር መኖሪያ ቤት ከየት አመጡ ይሆናል። ይሄንን ነው የምናየው። ከዛ በኋላ የጳጳሱ ፎቶግራፍ ይኖራል፣ አለቀ። ዝርዝር ውስጥ ስትገቡ ግን በደንብ ታዩታላችሁ። አንደኛ መኖሪያ ቤቱ የተገነባው ከ23 ዓመት በፊት ነው። መኖሪያ ቤቱን የገነቡት የብፁዕ አቡነ ፋኑኤል ወንድም መሐንዲስ የነበሩ ወንድም ናቸው የገነቡት። መኖሪያ ቤቱ የተገነባው በወቅቱ ዋጋው ከ23 ዓመት በፊት በወቅቱ ዋጋው 3.1 ሚሊዮን ብር፣ አሁን በአሁኑ ዋጋው ነው 120 ሚሊዮን ብር የተገመተው። ብፁዕነታቸው ከአሜሪካ ሲመጡ ሊያርፉበት የሚችሉ ነገር ግን ከመጀመሪያ ጀምሮ ሲገነባ ጀምሮ ላለፉት 19 ዓመታት አረጋውያንንና ወላጅ አልባ የሆኑ ህፃናትን እንዲሁም ገዳማውያንን የኪራዩ ክፍያ የህንፃው ኪራይ ክፍያ እነሱን እየረዳ ነው የቆየው ላለፉት ዓመታት። ነገር ግን አሁን አቅሜ ደክመዋል፣ እኔ ልጅ የለኝም፣ መነኩሴ ነኝ፣ ጊዜም እየደረሰ ነው። ስለዚህ በኑዛዜ መሰረት አረጋውያን ይጠቀሙበት ብለው ነው ያስረከቡት። ከዛሬ 23 ዓመት በፊት የተሰራ መኖሪያ ቤት ዛሬ እንደተሰራ ተደርጎ መወራቱ እንዳለ ሆኖ ከጀርባ ምን አለ? ይሄ የሴራ ትንተና ጉዳይ እኛ ሀገር በጣም ብዙ ስለተባለበት እዛ ላይ መሄድ አልፈልግም። ግን መረጃ የምንሰማ ሰዎች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ ለጳጳስ የሚሰጠውን አይደለም ለአንድ ካህን የሚሰጠውን ክብር የምታውቁ ሰዎች የትኛውም ደረጃ ቢሆን ከጳጳሳት ጋር ባለው ሁኔታ ላይ የምንናገራቸውን የምንሰጣቸውን አስተያየቶች ብናስተካክል፣ የምንሰማውን ነገር ብናስተካክል። ባለቤቱ ያቀለለውን አሞሌ ባለዕዳ አይሸከመው። በቅዳሴ ላይ ሁልጊዜ ለኛ በጎ ነገር ለማድረግ ጽኑዓን በሚሆኑ በመኳንንትና በባለስልጣን ፊት ሞገስን አብዛላቸው ተብሎ ስለ ጳጳሳት ይጸልያል። ቅዳሴ ላይ ጸልየህላቸው ስታበቃ ከዛ ወጥተህ መልሰህ የምትረግማቸው ከሆነ ለአደባባይ አሳልፈህ የምትሰጣቸው ከሆነ ሞገሳቸው እንዲነጠቅ የምታደርግ ከሆነ ባትጸልየውስ? ስለዚህ በተቻለ አቅም ይሄ ነገ ዞሮ እኛ ዛሬ በስሜታዊነት የምናደርገው ነገር ነገ ከነገ ወዲያ እኛኑ መልሶ ጠልፎ እንዳይጠል ጥንቃቄ ማድረግ ያስፈልጋል። ማክበር ያስፈልጋል። እድሜ አለ፣ ሃይማኖታዊ ክብር አለ። ሌላውን ነገር ትተነው እንደ ሰንሰለት ተንጠልጥሎ የመጣ ከክርስቶስ ኢየሱስ ከሐዋርያ ተንጠልጥሎ የመጣ ስልጣነ ክህነት የሚባል ነገር አለ። ክህነቱን አስቦ ማክበር ያስፈልጋል። ስለዚህ አሁን ባለው ሁኔታ ማመን የሚቻለው ይሄን ነው። እሳቸው 120 ሚሊዮን ብር የሚያወጣ መኖሪያ ቤት ዛሬ ላይ ተገምቶ ነው ብለው ለአንድ አረጋዊ ተቋም አረጋውያን መርጃ ተቋም መስጠታቸው ሌሎች ጳጳሳትን ያነሳሳል፣ ባለሀብቶችን ያነሳሳል፣ ብዙ ሰዎች ለበጎ ነገር እንዲቀኑ ምክንያት ይሆናል። ከዛ ደግሞ ለቤተ ክርስቲያኒቱ ልጆች ደግሞ ኩራት ነው። ይህን ያህል ዘመን ኪራዩ ለአረጋውያን እየዋለ ነበረ፣ ለገዳማውያን እየዋለ ነበር። አሁን ደግሞ ሙሉ ለሙሉ ጠቅልሎ የአረጋውያን መርጃ ተቋሙ ይውሰደው ብለው አንድ የቤተ ክርስቲያኒቱ ካህን ሲናገሩ ስንሰማ፣ ቃል ሲገቡ ስንሰማ፣ አንድ ጳጳስ የቤተ ክርስቲያኒቱ ጳጳስ እንደዚህ ብለው ሲናገሩ ኩራት ነው የሚሆነው። እንዴት በዚህኛው በኩል እንደታየ ሊገባኝ አልቻለም። ብዙ ጊዜ የኮንስፓይሬሲ ቲዮሪ የመሳብ ከጀርባ ምን አለ ብሎ ቀድሞ የማሰብ ነገሮች እምብዛም ጥቅማቸው የጎላ አይደለም። ዞሮ የኛኑ አባቶች ነው በተለያዩ ቦታዎች ሞገስ የሚያሳጣው ብዬ አስባለሁኝና ይህንን ነገር ከግምት ብናስገባው መልካም ነው። በመጨረሻ ይህንን ቪዲዮ ተመልክተን እንመለስ። ቪዲዮ ብዙ ነገር ይናገራል። እኔ ብዙ ነገር አልጨምርም። እዚህ በሀገራችን ዛሬም እንግዳ አጣሁኝ ብለው መንገድ የሚወጡ ሰዎች አሉ። ቤቴ ገብቶ ዝክር የሚቀምስልኝ ብለው የሚለምኑ ሰዎች ኢትዮጵያ ውስጥ አሉ። አሁን ይሄ በጣም ለብዙዎቻችን ተስፋ
ማህበራዊ ሚዲያ ላይ ከበን ኢትዮጵያዊነት ተጨምቆ አልቋል፣ ያ ባህልና ወግ ያ እንግዳ ተቀባይነት እንደ ሩዝ ታጥቦ ተቀቅሏል ለምንል ሰዎች ትልቅ ማትረፊያ የሆነ ስራ ነው። እኛ አባት የተመለከተናል ትልቅ ማትረፊያ የምናየው የካሜራችንን ሌንስ ያክል ብቻ የስልካችንን ስክሪን ያክል ብቻ ነው። አእምሮአችን ያችን ብቻ ነው እያየ ያለው። ሰፊዋን ኢትዮጵያ እየተመለከትናት አይደለም። ለዛ ነው ማህበራዊ ሚዲያ ላይ የምንሰማቸው ትንሹም ትልቁም ዜና ብርግግ የሚያደርገን ዞሮ አደንዝዞን ቁጭ ያለው። በእውነት እኚህን አባት እድሜ ጤና ይስጥልን። በጣም ብዙ ኢትዮጵያውያን ከጫፍ ጫፍ በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ፣ በማዕከል ዛሬም መንገድ ላይ ቆመው እንግዶችን ጠርተው አረ ካልበላችሁልኝ የሚሉ ኢትዮጵያውያን መኖራቸውን ማሳያ ምስክር ስለሆኑ እጅግ አድርገን እናመሰግናለን። ክቡራትና ክቡራን በማንም ላይ አንፍረድ፣ በማንም ላይ ለመፍረድም አይደለም። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ሰብስክራይብ አድርጉ ፕሊዝ። ኢትዮ ቪዥን በጣም የሰብስክሪፕሽን ድጋፍ ያስፈልገዋል። በደንብ መበርታትና ብዙ ሐሳቦችን ማጋራት እንፈልጋለን። ብዙ ስራዎችን መስራት እንፈልጋለን። እናንተም የራሳችን ታሪኮች አሉን መናገር እንፈልጋለን የምትሉ ከሆነ በራችን ክፍት ነው። ታች በምታዩት ስልክ ቁጥር እየደወላችሁ መጥታችሁ ለህዝብ ይጠቅማል ሰው ቢሰማው ጥሩ ነው የምትሏቸውን ታሪኮቻችሁን በሙሉ ልታጋሩን ትችላላችሁ ማለት ነው። መላኩ ይልማን ነበር እስካሁን ድረስ ስትከታተሉኝ የነበራችሁት። ስለሰጣችሁን ጊዜ ፈጣሪ ጊዜን፣ እድሜን፣ የንስሐን የፍስሐን ጊዜ አብዝቶ ይስጣችሁ። ቀሪው ቀን ብሩክ ይሁንላችሁ። ጤና ይስጥ።